ሁልጊዜ ጠንካራ ሴት ሲባል አይምሯችን ላይ የሚመጣው በጣም ብዙ ዋጋ የከፈለች በብዙ መስዋዕትነት ውስጥ ያለፈች ብዙ መከራና ፈተና ተሸክማ አልፋ ያሸነፈች ሴት ነው አይደል? ግን ሰሞኑን ያሰብኩትና የገባኝ ነገር ምንድነው? አንዳንዴ መስዋዕትነት መክፈል በመከራ ውስጥ ማለፍ ብቻ ላይሆን ይችላል ጠንካራ የሚያደርገን። በየቀኑ የምናደርጋቸው ነገሮች በተለይ ደግሞ እንደ ሴት ጠንካራ የሚያደርጉን ነገሮች አሉ። ጠንካራ እንድንሆን የሚያበረታቱን ነገሮች አሉ ብዬ አስባለሁኝና ዛሬ የጠንካራ ሴት ባህሪያትና በየቀኑ የምናደርጋቸውን ልምዶች አውራችኋለሁ። አብራችሁኝ ነው። 1 2 3 ሰላም እንዴት ናችሁ? እኔ ምህረት ነኝ፣ የመድረክ መሪ ሰርቲፋይድ ላይፍ ኮች እና ትሬነር ነኝ። ይሄ ደግሞ ተጫዋች ነው። እንግዲህ እኔም ሴት ነኝና እነዚህን ባህሪዎች በየቀኑ ላዳብራቸው የምፈልገው ጠንካራ እንዲያረጉኝ የምፈልጋቸው ነገሮች ናቸውና የመጀመሪያው ነገር ጠንካራ ሴት ብዬ የማስባት ሴት ወይም እኔም ጠንካራ ያደርገኛል ብዬ የማስበው ራስን ይቅር ማለት ነው። እርግጥ ነው ብዙ ሴቶች ይቅር ባይ ናቸው። ማለት የሴትነት መገለጫም ተደርጎ ይቆጠራል አይደለ? ሴቶች ይቅር ባይ ናቸው፣ ታጋሽ ናቸው፣ ይችላሉ ይባላል። እውነት ነው። ሌሎች ሰዎችን ይቅር ማለት ጥንካሬ የሚጠይቅ ነገር ነው። አንዳንዴ ግን ራሳችንን ይቅር ሳንል የምንኖር በጣም ብዙ ሰዎች አለን። ይቅር ባለማለታችንም የተነሳ የሆነ ወቅት ላይ የወሰንናቸው ውሳኔዎች ውስጥ ስቲል ስተክ አድርገን የቀረን ሰዎች እንኖራለን። የሆነ ውሳኔ ውስጥ ስቲል ተዘፍቀን የምንኖር ሰዎች እንኖራለን። የሆነ ወቅት ላይ በወሰንነው ውሳኔ ወይም በመረጥነው ምርጫ የተነሳ እዛው ቦታ ላይ ቀጥ ብለን የቀረን ሰዎች እንኖራለን ብዬ አስባለሁ። እንዲሁም ደግሞ በሪሌሽንሺፕ፣ በቤተሰብ ሁኔታ፣ በጓደኝነት በቃ ይሄን ያህል ርቀት ስለሄድኩበት፣ ይሄን ስህተት ስለሰራሁበት፣ ይሄን ስላደረግኩበት ብለን ራሳችንን ይቅር ብለን ከዛ ነገር ነፃ ማድረግ ባለመቻላችን የተነሳ ብዙ ነገር ውስጥ ተሳስረን ያለን ሴቶች እንኖራለን ብዬ አስባለሁኝና ሰዎችን ይቅር ማለት የሰዎችን ስህተት መቻል ሹር ጠንካራነት ይጠይቃል። ራስን ይቅር ማለት ደግሞ የበለጠ ጥንካሬ ይጠይቃል ብዬ አስባለሁኝና ላደረግናቸውም ለገባንባቸውም ብቻ ሳይሆን ላልገባንባቸው ነገሮች፣ ላመለጡን ነገሮች፣ ላለፉን ነገሮች ምክንያቱም አንፎርቹኔትሊ የሴት እድል አንዴ ነው የሚባል ነገር አለ። ኢቭን ዶ ባላምንበትም ወደ በኋላ እንመጣበታለን እና አንዳንዴ በቃ እድሌ እኮ ስላለፈኝ ይሄ ነገር ስላለፈኝ በሆነ ወቅት ያንን ነገር ባለመወሰኔ እሺ ባለማለት ይሄን ባለማድረግ ምክንያት ስላለፈኝ ብለን እዛ ጸጸት ውስጥ የምንኖር ሰዎች እንኖራለን ብዬ አስባለሁኝና እንደ ሴት ጠንካራ የሚያደርጉን ነገሮች መሀል አንዱና የመጀመሪያው ብዬ የማስበው ራስን ይቅር ማለት ነው። ላደረግናቸውም ላላደረግናቸውም ገብተንበት ልንላቀቀው ላልቻልነውም ነገር ሳንገባበት ለቆጨንም ነገር ራሳችንን ይቅር ማለት በየቀኑ የምናዳብረው የሚገባ የጥንካሬ ምልክት ነው ብዬ አስባለሁ። ሁለተኛው የጠንካራ ሴት ባህሪ ነው ብዬ የማስበው ከማይጠቅማት፣ ከማይሆናት፣ ከሚጎዳት ነገር በቃኝ ብላ መራመድ የምትችል ሴት ጠንካራ ሴት ናት ብዬ አስባለሁኝ። አንዳንድ ጊዜ የሚጎዳን ወደታች የሚጎትተን ኢነርጂያችንን ማንነታችንን ሁሉ ኢንቨስት እንድናደርግበት የሚጠይቀን ነገር ውስጥ እንቆያለን። ምክንያቱም ያንን ነገር ለውጠን ያንን ነገር አሸንፈን መውጣት ብቻ የጥንካሬያችን ምልክት ስለሚመስለን እና በቃ እሷ ሴት አይደለች እንዴ ትቀይረዋለች፣ ሴት አይደለች እንዴ መለኛ ናት ታሳምነዋለች፣ እንዲህ ታደርገዋለች ተብሎ ስለምንጠበቅ እዛ ውስጥ ተካድርገን መፍጋት፣ መልፋት፣ ያለንን ነገር ሁሉ መስጠት የጥንካሬ ብቸኛው ምልክት ይመስለናል። እና እኔ ግን አሁን የገባኝ ነገር እኔ መተግበር የምፈልገው ነገር ምንድነው? የማይጠቅመኝ ከሆነ እኔን ሰርቭ እያደረገኝ ካልሆነ እኔን ጭራሽ እንኳን ወደፊት ሊያራምደኝ ጭራሽ ወደ ኋላ የሚመልሰኝና የሚይዘኝ ወደታች የሚጎትተኝ ነገር ከሆነ ያንን ነገር ትቼ መሄድ የኔ ጥንካሬ እንደሆነ እየገባኝ ነው ያለው። ዋጋ መክፈል ብቻ አይደለም ጥንካሬ። ዋጋ ከሚያስከፍለን ነገር በቃኝ ከዚህ በላይ ይሄን ማድረግ አልችልም ብለን ተነስተን ዋከዌይ ማድረግም ጥንካሬ ነው። ምክንያቱም ሰዎችን ለመቀየር ስንሞክር፣ ሁኔታዎችን ለመቀየር ስንሞክር ህይወታችን እዛ ላይ ያልቃል እና
የጠንካራ ሴት ሁለተኛው ባህሪ ብዬ እኔ በግሌ የማስበው ከማይጠቅማት ከማይሆናት ወደ ታች ይዟት ከሚወርድ ነገር በቃኝ ብላ አራክፋ መሄድ መቻል ትልቅ ጥንካሬ ይጠይቃል ብዬ አስባለሁ። ሶስተኛው የጠንካራ ሴት ባህሪ ብዬ የማስበው የምትፈልገውን ነገር ማወቅ ነው። አንዳንድ ጊዜ እንደ ሴት መፈለግ ብቻ ይመስለናል። ሮላችን ወይም የኛ ቦታ መፈለግ ነው። ከዛ በተፈለግንበት ሰዓት፣ በተፈለግንበት ሁኔታ፣ በተፈለግናቸው ሰዎች መሀል መገኘት ይመስለናል። አንዳንዴ ግን እኔስ ምንድን ነው የምፈልገው ብሎ መጠየቅ ራሱ ጥንካሬን ይጠይቃል ብዬ አስባለሁ። እኔ ምንድን ነው የምፈልገው? ኦኬ፣ ይሄ የምወደው ነገር ነው፣ የምፈልገው ነገር ነው፣ ይሄኛው ደግሞ አይደለም ብሎ ማሰብ፣ የምወደውን ማወቅ፣ ለምወደው ነገር ደግሞ ይቅርታ አለመጠየቅ። በምንመርጣቸው ምርጫዎች፣ በምንፈልጋቸው ነገሮች በየቀኑ ጀጅ እንደረጋለን እና no this is what I want የምፈልገው ይሄንን ነው ብሎ መናገር ራሱ ጥንካሬን ይጠይቃል ብዬ አስባለሁ። የምንፈልጋቸው ነገሮች ወይም እንድንፈልጋቸው የሚጫኑብን በጣም ብዙ ነገሮች አሉ ብዬ አስባለሁ on a daily basis እና ጠንካራ ሴት የምትፈልገውን ታውቃለች። የምትፈልገውን ነገር ለመናገር አትፈራም ብዬ አስባለሁኝ። እንዲሁም ደግሞ እሺታዋና እምቢታዋ ግልጽ ነው ብዬ አስባለሁ። አንድ ቀን በደንብ እዚህ ላይ በሰፊው ማውራት እፈልጋለሁኝ። እሺና እምቢ፣ በተለይ ደግሞ የሴቶች እሺና እምቢ እና ጠንካራ ሴት እሺዋ ጠንካራ ነው፣ እምቢዋም ጠንካራ ነው ብዬ አስባለሁኝ። የምትፈልገውን እፈልጋለሁ ብላ እስከምትፈልግበት ጥግ ድረስ መሄድ፣ የማትፈልገውን ደግሞ አይ ይሄ ለእኔ አይደለም አልፈልገው ብሎ ስቴት ማድረግ ጥንካሬን ይጠይቃል ብዬ አስባለሁ እና ይህንን ልምድን በየቀኑ ብናዳብረው የበለጠ ያጠነክረናል ብዬ አስባለሁ። አራተኛው የጠንካራ ሴት ባህሪ ብዬ የማስበው ራሷን ለመውደድ፣ ራሷን ለመቀበልና ለማክበር ሆን ብላ ቀን በቀን መስራት ጠንካራ ያደርጋታል ብዬ አስባለሁ፣ ወይም የጥንካሬ ምልክት ነው ብዬ አስባለሁ። ምክንያቱም ከኛ በፊት ሰዎችን እንድናስቀድም ነው የምናድገውም ኮንዲሽን የምንደረገውም እንደዛ ነው። ከኛ በፊት ሰዎችን እንድንወድ፣ ከኛ በፊት የሰዎችን ኒድ እንድናስቀድም ነው። ነርቸሪንግ ባህሪ እንደዛ ነው ተብሎ ስለሚታሰብ የእናትነትን ባህሪ ውስጣችን ስላለ ከኛ በፊት እንትና ይሳካለት እንትና ይሁንለት ብለን ራሳችንን እንድንሰጥ ነው። ከዛም በተጨማሪ ደግሞ ሚዲያው፣ ሶሻል ሚዲያው፣ ቀልዱ፣ ውጪ ላይ ያለው ነገር ሞር እኛን እንድንወድ ራሳችንን ሆን ብለን ነው እኔ ራሴን እመርጣለሁ እንድንል ሳይሆን ሶሻል ሚዲያው ከሰዎች ጋር ራሳችን እንድናወዳድር ያደርገናል አይደል? እርስ በርስ ሳናስበው ሳንፈልገው የሆነ አይነት ፉክክር ውስጥ ይከተናል። ሚዲያው ደግሞ እንደምንፈልገው ለሴቶች የሚገባውን ዋጋ ይሰጣል ብዬ አላስብም። እዚህ ያለው ሚዲያ ቀልዱም እንደዛው፣ ብዙ ነገር እንደዛው። የውጭ ሀገር ሚዲያዎች ደግሞ ምንድነው ስናያደግነው ነገር አትሊስት እኔ ባደግኩበት ፐርፌክሽን አሉ። በቃ ላይክ ዘ ኤፒቶም ኦፍ ፐርፌክሽን ሴት ሲባል የምትመጣልኝ ምስል አለች በቃ። ስለዚህ ዩር ሆል ላይፍ ምን ይሰማችኋል? ከዛ ፒክቸር ጋር መወዳደር ስለማትችሉ አዚፍ ዩ አር ለስ ዳን ይሰማችኋል ማለት ነው። ሚዲያው ሆን ተብሎ እነዛን ነገሮች ያደርጋል። የሆነች ፐርፌክት የተሳለች ቅርጽ ያለች ሴት አለች እና ያንን መምሰል ካልቻልን ግን በቂ እንዳልሆነ እንዲሰማን የሚያደርጉ ሶሳይቲውም እርስ በርስ ያወዳድረናል አይደል? ከልጅነታችን ጀምሮ ያወዳድረናል። ስለዚህ ቁጭ ብለን ራሳችንን ለመውደድ፣ ራሳችንን ለማክበር እና ራሳችንን ለመምረጥ ጊዜ የለንም። ጥንካሬ ብዬ የማስበው ለሰዎች ፍቅር መስጠት ብቻ ሳይሆን ለራሴም ፍቅር መስጠት፣ ለራሴም ክብር መስጠት፣ ለራሴም ነው እኔ ራሴን መርጣለሁ ብሎ መቆም ጥንካሬን ይጠይቃል ብዬ አስባለሁ። ሌላኛው የጠንካራ ሴት መገለጫ ነው ወይም ባህሪ ነው ብዬ የማስበው ከሌሎች ጋር ራሷን ያለመፎካከር ቦታ ላይ ስትደርስ ነው። ማለት ቅድም እንዳልኳችሁ ከልጅነታችን ጀምሮ እኔ ሳድግ ትዝ ይለኛል የኔ ኢሚዲየት ታላቃለች። እሷ ቀይ ናት፣ እኔ ጠይም ነኝ። እሷ ቀጠን ትላለች፣ እኔ ወፈር እላለሁ። በብዙ ነገር እንለያያለን። መልካችን አይመሳሰልም በምንም አይነት እና our whole childhood ሰዎች ያወዳድሩ ነበር። እቺኛዋ ሰልካካ ናት፣ እቺኛዋ ደግሞ እኔ ጎራዳዋ ነኝ፣ እቺኛዋ ጎራዳዋ ናት፣ እቺኛዋ ሲቺማ ቅላቷ፣ እቺ ደግሞ ባርቾ፣ እንደዛ እየተባልን ነው ያደግነውና ያ ነገር ያድግብናል። ከዛ በኋላ ሳናስበው ራሳችንን ከሰዎች ጋር የምናወዳድር ሴቶች ሆነን ቁጭ እንላለን።
ጠንካራ ሴት ራሷን ከሌሎች ሴቶች ጋር በማወዳደር ጊዜዋን ታጠፋለች ብዬ አላስብም። ያንን ማሸነፍ ራሱ ጥንካሬ ስለሚጠይቅ ራሴ እኔ በቂ ነኝ ያለኝ በቂ ነው ብለን ስናስብ ሌላዋ ሴት ቢያምርባት ቢሳካላት ቢሆንላት ደስ ነው የሚለን። ደስ ባይለንም ኒውትራል ነው ምን ሆነው እንጂ እንዴት ሆነላት ብለን አናዝንም። እንደዚህ አይነት ነገሮችን የምናደርገው ውስጣችን ገና የቤት ስራውን ስላልጨረስነው ነው። ኮንስታንትሊ ራሳችንን ከሰው ጋር ከሌላ ሴት ጋር ማወዳደርና ሁለት ሌሎች ሴቶችንም ደግሞ እንትና ከእንትና እንዲናት እንትና ደግሞ በዚህ በኩል እንዲናት የማለት አባዜ ካለብን ጥንካሬያችንን አላገኘነውም ብዬ አስባለሁ። ስለዚህ ያንን ፉክክር ትተን በቃ ልቅቅ አድርገነው እኔ በቂ ነኝ እሷም እንኳን ሆነላት እኔም ደግሞ በእኔ ጊዜ በእኔ ታይሚንግ ይሆንልኛል የሚለውን እምነት ስናዳብር ጥንካሬያችንን እናገኘዋለን ብዬ አስባለሁ። ሌላው የጠንካራ ሴት ባህሪ ነው ብዬ የማስበው እኔም እንድኖርበት እንዳዳብረው የምፈልገው ልምድ ቢኖር በመትረፍረፍ እይታ ወይም እሳቤ መኖር ነው። እንደ ሴት ጊዜሽ ሄደ እንባላለን አይደለ? ውይ ጊዜሽ ሄደ፣ ወጣትነትሽ አለፈ፣ ልጅነትሽ አበቃለት፣ ቆንጅናሽ ሟሸሸ፣ እንትን ተፈላጊነትሽ ቀነሰ የምንባላቸው ነገሮች አሉ። አይ ቲንክ ለዛም ይመስለኛል ራሳችንን ከሌሎች ጋር የምናወዳድረው። ከኛ ትንሽ ያንግ የሆነች ሴት ስናይ ወይም ከኛ ትንሽ የሆነላት ስናይ ወይኔ እኔ ገና ጊዜ እየሄደ እሷ ግን እንዲሆነላት ምናምን ብለን ስለምናስብ ነው። ይሄ ደግሞ የሶሳይቲው ነገር ነው እና በመትረፍረፍ እሳቤ መኖር ማለት ምን ማለት ነው? ጊዜ አላለቀ ብሎ ማሰብ ጥንካሬን ይጠይቃል ብዬ አስባለሁ። ኧረ አንቺ ልጅ በቃ እኮ አለፈብሽ እኮ ስንባል ኖ አክቹዋሊ አላለፈብኝም። ለኔ ያለው የትም አይሄድም፣ የትም አያመልጠኝም፣ ያገኘኛል። ለኔ ያላለው ደግሞ ያልፈኛል። ላለፈኝ ነገር ደግሞ አልቆጭ ብሎ ማለት ጥንካሬን ይጠይቃል ብዬ አስባለሁኝ። ጊዜ ይደርሳል፣ ይሆንልኛል፣ ይሳካልኛል፣ ይበቃኛል፣ ይሆንልኛል። ይሄ አባንዳንስ ማለት ወይም መትረፍረፍ ማለት በቃ የሆነ ሰው ብቻ ጋር ነው ያለው ማለት ሳይሆን እኔም ጋር አለ። ሌላው ሰው እያገኘው ሌላዋ ሴት እያገኘች ያለችው ነገር ለኔም ይሆንልኛል ብሎ ማሰብ ነው። የእጥረት ስሜት ወይም የእጥረት እምነት ነው እንዳይሆኑ የሆኑ ግንኙነቶች ውስጥ የሚከተን። በቃ ጊዜ እንዳያልፍ ብለን የምንገባባቸው ሪሌሽንሺፖች አሉ። ጊዜ እንዳያልፍ ብለን የምንገባባቸው ማጦች አሉ። የሆነ እንዳያመልጠኝ እድሌ፣ ቅድም እንዳልኳችሁ የሴት ልጅ እድል አንዴ ነው፣ እንትንሽ እንዲህ ነው፣ አሁን ካለፈሽ መቼም አይሆንም ምናምን የሚባሉ ነገሮች ስላሉ በመትረፍረፍ እሳቤ ውስጥ ባለመሆናችን የተነሳና በእጥረት እሳቤ ውስጥ በመሆናችን የተነሳ ይመስለኛል ሌሎች ሰዎች ሲሳካላቸው ደስ የማይለን። በቃ ከኛ ላይ ተቀንሶ የሆነ ለሌላ ሰው የሆነ እስኪመስለን ድረስ ውስጣችን የሚንገበገበው፣ አንዳንዴም ደግሞ ያልሆነ ውሳኔ ውስጥ የምንገባው በቃ ጊዜ እንዳያልፍ ይሄ ድል እንዳያመልጠኝ ብለን የሆነ ሪሌሽንሽፕ ውስጥ እንገባለን፣ የሆነ ሁኔታ ውስጥ እንገባለን። ከአመታት በኋላ የሚቆጨን ነገር ውስጥ ይሆናል ማለት ነው። ስለዚህ መትረፍረፍ ማለት ጊዜ፣ ገንዘብም፣ በረከትም ዋትኤቨር ኢት ኢዝ የምፈልገው ነገር አያልፈኝም። ለኔ ያላለው ያለፉኝ ያልሆኑልኝ ነገሮች ደግሞ ለኔ ስላላላቸው ነው። አምላኬ ያየኛል ይሰጠኛል የሚል እምነት ውስጥ መኖርና የሶሳይቲውን እንደዚህ የሚመጣውን ጭንቀትና ፕሬሸር አይ ብሎ እንደዚህ መግፋት ትልቅ ጥንካሬ ይጠይቃል ብዬ አስባለሁ እና ሁላችንም ብናዳብረው ጥሩ ነው ብዬ የማስበው ልምድ ነው። ሌላው የጠንካራ ሴት መገለጫ ነው፣ ባህሪ ነው ብዬ የማስበው ማለም ነው። ማለም ጥንካሬን ይጠይቃል። እኔ እንዲያደርጌ እንዲኮ ማሳካት እችላለሁ፣ ይሄን ማድረግ እችላለሁ። ዋትኤቨር ኢት ኢዝ ወልጄ አግብቼ ወልጄ ልጆቼን በጥሩ ማሳደግ ሊሆን ይችላል፣ ወይም የራሴን ቢዝነስ ከፍቼ እንዲህ ማድረግ ሊሆን ይችላል፣ ወይም ደግሞ ማስተርሴን መማር ሊሆን ይችላል፣ ወይም ደግሞ ያለኝን ቤተሰብ መጦር ሊሆን ይችላል። ዋትኤቨር ኢት ኢዝ ማለት አንዳንድ ጊዜ እርስ በርስ ሼም እንደራረጋለን፣ ሌላ ጊዜ እሱንም እናወራለን። እሱ ነገር ላውራችሁ ስለምፈልግ ነው ሌላ ጊዜ የምላችሁ። ግን አንዳንዴ እርስ በርስ የሆነ ሰው የቤት እመቤት የሆነች ሴት የቤት እመቤት መሆን ስትፈልግ ውይ እሷማ የቤት እመቤት ናት፣ እኔ ግን የራሴን ድሪም እያሳካው ነው ምናምን ብለን እርስ በርስ ራሱ ለመመርጣቸው ምርጫዎች
ጀጅ እንደራረጋለን። ግን አልቲሜትሊ ማንኛውም ሴት ጥንካሬዋን የሚታየው አንዱ መገለጫው ብዬ የማስበው የሆነ ነገር ምርጫ እንዳላት ስታስብ፣ ለዛ ምርጫዋ ደግሞ ማን ለምን ሳትፈራ ስትቀር ለምታልመው ነገር ደግሞ መውሰድ ያለባትን እርምጃዎች ስትወስድ ጠንካራ ያደርጋታል ብዬ አስባለሁ። በመጨረሻም ደግሞ የጥንካሬ ምልክት ነው ብዬ የማስበው ለራስ ጊዜ መስጠት፣ ራስን መንከባከብ ነው። ራሳችንን ስንንከባከብ በቃ ራስ ወዳድ ወይም ሽሙንሙን፣ አንዳንዴ ሽሙንሙን ነው የምንመስለው አይደል? እኔ ለረጅም ጊዜ ይሄ ሽሙንሙን ወይም ውይ እኔ ታይም የለኝም ሲጀመር ጭራሽ አይኔን በዚህ ኩዬ እንትኔን በዚህ አድርጌ ምናምን ምል ሰው ነበርኩኝ። ስቲል እንደዛ አሁንም እንደዛ ነኝ ቱ ቢ ኦነስት። ምክንያቱም በቃ ቨርቹ ብለን የምናስበው በቃ ራሳችንን በቃ ምናልባት ጣል አድርገንም ቢሆን ወይ ምናምን ቢሆን ይሄ ለራስ ጊዜ ሰጥቶ መንከባከብን ምናምን እንደ ፕራዮሪቲ አናደርገውም። ወደ ትዳር ስንገባ ልጆች ስንወልድ ምናምን ደግሞ ጭራሽ እኔ የሚባለውን ነገር እየተውነው እንመጣለን እና ያም ለኔ ጊዜ ልስጥ፣ ራሴን ልንከባከብ፣ ራሴን ልውደድ፣ ራሴ ላይ ኢንቨስት ላድርግ፣ እስቲ ወደ ራሴ ደግሞ ልስጥ የተወሰነ ነገር ብሎ ማለትና ያንን ውሳኔ መወሰንም ጥንካሬን ይጠይቃል ብዬ አስባለሁ። እነዚህን ሁሉ ያወራኋችሁ አንዳንዴ በፈተና በመከራ ብቻ ማለፍ አይደለም ጥንካሬ ብዬ ስለማስብ ነው። ያ ጥንካሬ አይደለም ሳይሆን ያ ብቻ አይደለም። በየቀኑ የምናደርጋቸው ጥንካሬያችንን የሚፈታተኑ ነገሮች አሉና እነዛን ነገሮች ማሸነፍ አለብን። አንዳንዴም ደግሞ ሞደርን ዴይ ሴቶች ወይም ደግሞ የአሁን ጊዜ ሴቶች ተብለን እንዴት ነው ወይ በቃ አዚፍ ዊ አር ሌስ ዊመን እንታሰባለን አይደለ? የሆነ ወቅት ላይ የነበሩ እናቶቻችን ወይም ታላላቆቻችን ያለፉትን መከራ ስላላለፍን እነዛን መከራዎች መቋቋም አቅም የለንም ተብሎ ስለሚታሰብ በተለያዩ አጋጣሚዎች ስፖይልድ እንደሆነንና ስቲል ጥንካሬያችን እንደሌለ አይነት ተብሎ ይታሰባል። ግን ኦን ዴይሊ ቤዚስ ጥንካሬያችንን የሚፈትኑ ነገሮች አሉ። በነዛ ውስጥ ጥንካሬን ኤክሰርሳይዝ ማድረግም ጠንካራ ሴት ጎበዝ ሴት ያደርገናል ብዬ አስባለሁኝ። ኢትስ ጆርኒ ብዬ ነው የማስበው። ማለት እኔ እዚህ ጋር ቁጭ ብዬ አንቺ ጠንካራ ነሽ፣ አንቺ ደካማ ነሽ ማለት አልችልም። ይሄንን ስላደረግሽ ስላላደረግሽም ጠንካራ ያደርግሻል፣ ካላደረግሽ ግን ጠንካራ ያደርግሽም አይደለም። ግን እኔ አትሊስት እኔ እንደ ሴት እነዚህን ነገሮች ባደርጋቸው በየቀኑ ብለማመዳቸው ሞር ስትሬንግዝ አገኝበታለሁ ብዬ ያሰብኳቸውን ነገሮች ነው ሼር ያደረኩትና እስካሁን አብራችሁኝ ስለሆናችሁ በጣም አመሰግናለሁ። ከወደዳችሁት ላይክ አድርጉ። ለዘመድ አዝማድ፣ ለጎረቤት፣ ለእህት፣ ለጓደኛ ይጠቅማል ካላችሁ ሼር አድርጉ። ከዚህ በኋላ የምንሰራቸው ቪዲዮዎች ደግሞ እንዳያመልጣችሁ ሰብስክራይብ በማድረግ ደውሏን ተጫኑ። እኔ ምህረት ነኝ። ቻው።